ሁላችሁም ወደዚህ ቻናል እንኳን በሰላም መጣችሁ። የዚህን ቪዲዮ ታምብኔል አይታችሁ ክሊክ አድርጋችሁ ከገባችሁ በእርግጠኝነት የሆነ ጊዜ ፕሬዘንት ስታደርጉ ፍርሃት አጋጥሟችሁ ያውቃል፣ ወይም ደግሞ ወደፊት ፕሬዘንት ለምታደርጉት ነገር እንዳትፈሩ ትሰጋላችሁ ማለት ነው። ስለዚህ ትክክለኛው ቪዲዮ ላይ ነው የተገኛችሁ። በዚህ ቪዲዮ ተማሪዎች ፕሬዘንት በሚያደርጉበት ጊዜ እንዲፈሩ ወይም ነርቨስ እንዲሆኑ የሚያደርጉ ኮመን ምክንያቶች ምንድናቸው የሚለውን እናነሳለን። ምክንያቶቹን ማንሳት ብቻ አይደለም፣ ለችግሮቹ መፍትሄ የሚሆኑ ነገሮች ምንድናቸው የሚለውንም ጎን ለጎን አስቀምጥላችኋለሁ። ስለዚህ እናንተም ፍርሃት የሚሰማችሁ ሰዎች ከሆናችሁ ፕሬዘንት ስታደርጉ የልብ ምታችሁ የሚጨምር የሚያልባችሁ ወይም ደግሞ እጃችሁ ሼክ የሚያደርግ ወይም ደግሞ ተዘጋጃችሁትን ነገር ረስታችሁ የምትናገሩት ነገር የሚጠፋባችሁ ሰዎች ከሆናችሁ ይህን ቪዲዮ እስከ መጨረሻው ድረስ መከታተል ይኖርባችኋል። ቪዲዮን እስከ መጨረሻው ድረስ ከተከታተላችሁ ፕሬዘንት በምታደርጉበት ጊዜ ጥሩ ፐርፎርም እንድታደርጉ የሚያግዟችሁን ቲፖችን እንደምታገኙ እርግጠኛ ነኝ። ለማታውቁኝ መላኩ ማቴዎስ ይባላለሁ። በዩቲዩብ በቲክቶክ እና በቴሌግራም ሪሰርች ነክ ነገሮችን ማለትም ሪሰርች ሜቶዶሎጂ፣ ስለ SPSS እና ሌሎች ተማሪዎችን የሚጠቅሙ ሶፍትዌሮች ላይ ቲዩቶሪያል በማዘጋጀት እታወቃለሁ። የዩኒቨርሲቲ መምህርና የፒኤችዲ ተማሪ ነኝ። እንደ ተማሪ ብዙ ፕሬዘንቴሽኖችን አካሂጃለሁ። ራሴው ፕሬዘንት ሳደርግ ከሚያጋጥሙኝ ነገሮች እንዲሁም እንደ መምህር ተማሪዎችን ፕሬዘንት ሳስደርጋቸው ከማያቸው ነገሮች ተነስቼ ይህን ቪዲዮ አዘጋጅቼላችኋለሁ ማለት ነው። ስለዚህ ይህ ቪዲዮ ፕራክቲካል እንደሚሆን እርግጠኛ ነኝ። እስከ መጨረሻው ድረስ መከታተላችሁን እንዳትረሱ። ለቻናሌ አዳዲስ የሆናችሁ ደግሞ ሰብስክራይብ በማድረግና ቪዲዮን ላይክ በማድረግ እንድትጀምሩ እጋብዛችኋለሁ። ቀጥታ ወደ ቪዲዮ። የመጀመሪያው ተማሪዎች እንዲፈሩ የሚያደርጋቸው ነገር ኔጌቲቭ ኢቫሉዌሽን መፍራት ነው። ኔጌቲቭ ኢቫሉዌሽን ስንል ሰዎች ስለነሱ የሚያስቡትን ነገር ወይም ሊሰጡ የሚችሉትን አሉታዊ ግምገማ በማሰብ መጨነቅና መፍራት ማለት ነው። ብዙ ተማሪዎች ሚስቴክ መስራትን ይፈራሉ። ተማሪዎች ወይም ክላስሜቶቻቸው እንዴት እንደሚያስቧቸው እያሰቡ ይጨነቃሉ። መምህራኖቻቸው እንዴት ጃጅ እንደሚያደርጓቸው እያሰቡ ይጨነቃሉ። የሚናገሩበት መንገድ እንዴት ይገመገማል ለምለው ያሳስባቸዋል። እንዲሁም ደግሞ አቋማቸው ምን ይመስላል፣ አለባበሳቸው ወይም ደግሞ የቆሙበት ሁኔታ ጀነራል ፊዚካል አፒራንሳቸው ምን ይመስላል ለምለውን እያሰቡ ይጨነቃሉ። ይህ ደግሞ እንዲፈሩ የሚያደርጋቸው ዋና ነገር ነው የሚሆነው ማለት ነው። ይሄ በሳይንሳዊ አገላለጽ ሶሻል ኢቫሉዌሽን and anxiety ብለን የምንጠራው ነው። አንድ ሰው ጭንቀት ውስጥ ከገባ ይህን ነገር እያሰበ የሚጨነቅ ከሆነ ጥሩ ፐርፎርም አድርጎ ፕሬዘንት ሊያደርግ እንደማይችል ግልጽ ነው። ፕሬዘንት በሚያደርጉበት ጊዜ በጣም ይፈራሉ፣ ፊታቸው ይቀየራል፣ ወይ ደግሞ አላግባብ ይስቃሉ፣ ወይ ደግሞ አላግባብ ይኮሳተራሉ፣ ወይም ደግሞ ድምጻቸው አይሰማም። እንደዚህ አይነት ፍርሃት ውስጥ የሚገቡት ኢቫሉዌሽን ስለሚፈሩ ነው፣ ወይም ኔጋቲቭ ኢቫሉዌሽን ስለሚፈሩ ነው። ስለዚህ ይህን ነገር እንዴት ማስወገድ ይቻላል ወደሚለው ደግሞ እንለፍ። የመጀመሪያው ነገር እዛ ጋር የተቀመጠው ወይም ፕሬዘንቴሽን ሩማችሁ ውስጥ የገባው ሰው እናንተን ለመጣል ወይም ደግሞ የእናንተን ስራ ለማጣጣል የተገኘ እንዳልሆነ ማሰብ ያስፈልጋችኋል። ስለ ኦዲየንሶቻችሁ ያላችሁን አመለካከት መቀየር ያስፈልጋችኋል ማለት ነው። መምህራኖቻችሁ ሊሆኑ ይችላሉ፣ ኤግዛሚነሮቻችሁ ሊሆኑ ይችላሉ፣ ወይም ደግሞ ሌሎች ኦዲየንሶችም ሊሆኑ ይችላሉ። እነዚህ ሰዎች እዛ ጋር የተገኙት እናንተን ለመከታተል ነው፣ የእናንተን ስራ ለመስማት ነው፣ ያገኛችሁትን ነገር ለመስማት ነው። አሳይመንት ከሆነ እያቀረባችሁ ያላችሁት ኦፍ ኮርስ መምህሩ ኢቫሉዌት ያደርጋችኋል፣ ግን ስለሰራችሁት ስራ ከእናንተ ሊሰማ መጣ ነው። ክላስሜቶቻችሁ እናንተን ተባብረው እዛ ጋር ቁጭ ያሉ ሰዎች ናቸው። ቴሲስ ከሆነ ዲፌንድ እያደረጋችሁ ያላችሁት ምናልባት ላለፉት 1 ዓመታት ሙሉ ስትሰሩ ቆይታችኋል። የሰርታችሁ ያገኛችሁት ውጤት ምንድነው የሚለውን ሊሰሙ መጡ ናቸው። ወይም ደግሞ PhD ሪሰርች ከሆነ 3 ዓመትና ከዛ በላይ ሰርታችኋል። ስለዚህ ምን አገኛችሁ የሚለውን አንደርስታንድ ለማድረግ የተሰበሰቡ ሰዎች ናቸውና ኢቫሉዌሽኑ የሚመጣው በኋላ ነው። አሁን ግን ከናንተ ለመስማት የመጡ ሰዎች እንደሆኑ አድርጋችሁ ማሰብ ይኖርባችኋል እንጂ እኛ ጥሩ ፐርፎርም እንዳናደርግ የሚፈልጉ ወይም ደግሞ ስለኛ አሉታዊ ነገር ይዞ የሚገቡ ሰዎች አይደሉም እዛ ጋር የሚገኙት። አሉታዊ ነገር አስቦ የሚገባ ሰው ሊኖር ይችላል፣ but that's not your business። እናንተ ስለሱ እያሰባችሁ መጨነቅ አይኖርባችሁ ማለት ነው። የተዘጋጃችሁትን ነገር ብቻ ይዛችሁ ማቅረብ ይኖርባችኋል። ስለዚህ ውጭ ወደ ውስጥ የምታስገቡት ነገር ሳይሆን ፕሬዘንት ስታደርጉ ከናንተ ወደ ኦዲየንሱ የሚወጣ ነገር እንደሆነ በደንብ አድርጋችሁ አስባችሁ መቀጠል ይኖርባችኋል። ፕሬዘንት በምታደርጉበት ጊዜ እንዴት እያቀረብኩ ነው ወይም እንዴት ፕሬዘንት እያደረግኩ ነው የሚለውን እያሰባችሁ ከመጨነቅ ይልቅ የምታቀርቡት ነገር ላይ ፎከስ አድርጋችሁ ማቅረብ ይኖርባችኋል ማለት ነው። ፕሬዘንት በምታደርጉበት ጊዜ ሰዎች ስለናንተ የሚይዙት ጀጅመንት አለ። ኦፍ ኮርስ ይሄን እየካድን አይደለም፣ ወይ ያደንቋቸዋል ወይ ይተቿቸዋል። ነገር ግን ያ ትችትም ሆነ አድናቆት ፕሬዘንት አድርጋችሁ ከጨረሳችሁ በኋላ ነው መምጣት ያለበት። ማሰብ ያለባችሁም ያንን ነው እንጂ አሁን ላይ ስለ ትችቱም አናስብም፣ ስለ አድናቆቱም አናስብም። ፕሬዘንት በምናደርገው ፖይንት ላይ ነው ፎከስ ማድረግ የሚኖርብን ማለት ነው።
ሁለተኛው ሰዎች እንዲፈሩ የሚያደርጋቸው ነገር ስለ ቶፒኩ በቂ ኖሌጅ አለመያዝ ነው ወይም በቂ እውቀት አለመያዝ ነው። አንድን ነገር ካላወቃችሁ አታውቁም፣ ስለዚህ ትፈራላችሁ። ይሄ ግልጽ ነገር ነው። ደግማችሁ ስለቀረባችሁ ብቻ ጥሩ ታቀርባላችሁ ማለት አይደለም። ነገሩን አንደርስታንድ አድርጋችኋል ወይ የሚለው ይወስናል። አሳይመንት ከሆነ አሳይመንቱን ምን ያክል ተረድታችሁ ሰርታችሁታል? ቴሲስ ከሆነ ቴሲስ ምን ያክል አንደርስታንድ አድርጋችኋል? የራሳችሁን ስራ ምን ያክል አንደርስታንድ አድርጋችኋል? እናንተ አንደርስታንድ ያላደረጋችሁትን ስራ ሌላ ሰው አንደርስታንድ እንዲያደርገው ልትጠብቁ አትችሉም። ሌላ ሰው ነገሩን ሳታውቁ በምታቀርቡት ነገር እንዲያደንቃችሁ ልትጠብቁ አትችሉም። ስለዚህ በደንብ ማወቅ ያስፈልጋችኋል። ማወቅ አለባችሁ ሲባል ስላይድ መሸምደድ አይደለም፣ ወይም ደግሞ የሆኑ ቴክስቶችን ሸምድደን መያዝ ማለትና ያንን ደግሞ የሸመደድነውን ዳምፕ አድርገን መውጣት ማለት አይደለም። ነገር ግን ነገርየውን ምን ያክል ተረድታችሁታል? ሪሊ ከቴክስቱ ባሻገር ያለውን ወይም ከጀርባው ያለውን ነገር ምን ያክል ታውቁታላችሁ የሚለው ነገር በጣም ኢምፖርታንት ይሆናል ማለት ነው። እናንተ ኮንፊደንትሊ ነገሩን አውቃችሁ ከዛ ለኦዲየንሶቻችሁ በምታቀርቡበት ጊዜ ኦዲየንሶቻችሁ በጣም ደስ ይላቸዋል። አለማድነቅ አይችሉም ማለት ነው። ነገሮችን በደንብ አስቀድማችሁ ማንበብ ማወቅ ያስፈልጋችኋል ማለት ነው። አስቀድማችሁ ጥያቄዎችን መተንበይ ይኖርባችኋል። ምን አይነት ጥያቄዎችን ሊጠየቅ ይችላል? ለምሳሌ ቴሲስ ከሆነ የምታቀርቡት ምን አይነት ጥያቄዎችን ሊጠይቁኝ ይችላሉ? ኤግዛሚነሮቻችሁ ሊሆኑ ይችላሉ፣ ወይም ደግሞ ጀነራል ኦዲየንስ ምን አይነት ጥያቄዎችን ሊጠይቀኝ ይችላል ብሎ አስቀድሞ በመገመት ለነዛ ጥያቄዎች ደግሞ ምላሽ አዘጋጅተው መግባት እጅግ ወሳኝነት አለው ማለት ነው። ነገሮችን ተረድተን በዛ ደረጃ ስንቀርብ እነሱም ያደንቁናል፣ ጥሩ ውጤትም አግኝተን ጥሩ ፐርፎርም አድርገን መውጣት እንችላለን ማለት ነው። ምናልባት ቴሲስ እያቀረባችሁ ምን አይነት ጥያቄዎችን ሊጠየቅ ይችላሉ ብላችሁ የምትሰጉ ሰዎች ካላችሁ ከዚህ በፊት 25 የማይቀሩ ጥያቄዎችን ኮመንሊ የሚቀርቡ ጥያቄዎችን ዘርዝሬ ያቀረብኩበት ቪዲዮ እዚህ ከላይ ይመጣላችኋል። እሱን ክሊክ አድርጋችሁ ልታገኙ ትችላላችሁ፣ ወይም ደግሞ የዚህ ቪዲዮ መጨረሻ ላይ አስቀምጥላችኋለሁ። በዋናነት ማለት የፈለኩት ነገሮችን በደንብ አንደርስታንድ ማድረግ ይኖርባቸዋል። መሸምደድ ሳይሆን ብዙ ሰዎች ሲሸመድዱ ይታያሉ። ነገርየው ምን እንደሆነ በትክክል ምን ማለት እንደሆነ አእምሮአቸው ሳይዝ ግን ሲምፕሊ ሸምድደው ይዞ ያን ሲናገሩ ይታያልና እናንተ እንደዛ ማድረግ የለባችሁም። በስነ ስርዓት ነገሮችን መረዳት ያስፈልጋችኋል። ካልገባችሁ ሪፈር ማድረግ፣ ኢንተርኔት ላይ ሰርች ማድረግ ወይ ደግሞ ላይብረሪ ላይ ሌሎች መጻሕፍትን በማንበብ በጣም አንደርስታንድ ማድረግ ይኖርባችኋል። በራሳችሁ አገላለጽ ነገሮችን ለመግለጽ መሞከር፣ የራሳችሁን ስዕል እየፈጠራችሁ አእምሮአችሁ ውስጥ በስነ ስርዓት እንዲቀመጥ ማድረግ መቻል ይኖርባችኋል ማለት ነው። ፕሬዘንት በምታደርጉበት ጊዜ በራሳችሁ አገላለጽ ፕሬዘንት ስታደርጉ የተለያዩ ኤግዛምፕሎችን እየተጠቀማችሁ ሎካል የሆኑ ኤግዛምፕሎችን እየተጠቀማችሁ ፕሬዘንት የምታደርጉ ከሆነ ኦዲየንሶቻችሁ እናንተን ከማድነቅ ውጭ አማራጭ የላቸው። ሶስተኛው ተማሪዎች እንዲፈሩ የሚያደርጓቸው ነገሮች በአግባቡ አለመዘጋጀት ነው። በጣም ጎበዝ ሰዎች ልትሆኑ ትችላላችሁ። ከዚህ በፊት ፕሬዘንት አድርጋችሁ ተሳካላችሁ ሰዎች ልትሆኑ ትችላላችሁ። ነገር ግን ለዚህኛው ስፔሲፊክ ፕሬዘንቴሽን በአግባቡ ካልተዘጋጃችሁ ፌል ታደርጋላችሁ። ይሄን በእርግጠኝነት ነው የምነግራችሁ። ያልተዘጋጀ ሰው ምንም ያክል ጎበዝ ቢሆን ጥሩ ፐርፎርም ሊያደርግ አይችልም። አንዳንድ ጊዜ ከተማሪዎች የማየው ነገር አለ። በጣም ጎበዝ ብዬ የማስባቸው ተማሪዎች አንዳንድ ጊዜ ሲኮርጁ ያለው ሲኮርጁ በማይበት ጊዜ እነዚህ ተማሪዎች ኮንሰፕቱ ከብዷቸዋል ብዬ አይደለም የሚረዳው። ነገር ግን ጊዜያቸውን አላግባብ እያጠፉ ሌሎች ነገሮች ላይ ጊዜ አጥፍተው ለዚህ ፈተና ሳይዘጋጁ መጥተዋል ብዬ ነው አንደርስታንድ የማደርጋቸው። ምክንያቱም ሺህ ጊዜ ጎበዝ ቢሆኑም አሁን ላይ ካላጠኑ ካልተዘጋጁበት ፈተና ሊሰሩ አይችሉም። ጎበዝ ስለሆነ አንድ ሰው አይኮርጅም ማለት አይደለም። ጎበዝ ስለሆነ አንድ ሰው ነገሮችን በቀላሉ ማለፍ ይችላል ማለት አይደለም። ምን ልላችሁ ፈልጌ ነው፣ እናንተም ጎበዝ ልትሆኑ ትችላላችሁ። ሳብጀክት ማተሩን የምታውቁ ሰዎች ልትሆኑ ትችላላችሁ። ነገር ግን በአግባቡ ካልተዘጋጃችሁ በጥሩ ሁኔታ ፕሬዘንት ልታደርጉ አትችሉም። ስለዚህ ፕሬዘንት ከማድረጋችሁ በፊት አስቀድማችሁ መዘጋጀት the most important ነገር ነው ማለት ነው። በምትዘጋጁበት ጊዜ ልክ ለፈተና እንደምንዘጋጀው እየሸመደድን ወይም ደግሞ ጽሁፍ እያነበብን ሳይለንትሊ ሳይሆን የምንዘጋጀው ላውድሊ ልክ የፕሬዘንቴሽን ሩም ላይ ሆናችሁ እንደምታቀርቡ አይነት ላውድሊ ድምጻችሁን አውጥታችሁ ፕራክቲስ ማድረግ ይኖርባችኋል። ከተቻለ ብቻችሁን ብቻ ሳይሆን ሌሎች ሰዎችንም ሰብስባችሁ ፋሚሊ ሊሆን ይችላል፣ ጓደኞች ሊሆኑ ይችላሉ፣ ክላስሜቶች ሊሆኑ ይችላሉ። አብራችሁ የምታቀርቡ ሰዎች እርስ በርሳችሁ ለመለማመድ አንዱ እያቀረበ ሌላው እየተቸ ወይም ኢቫሉዌት እያደረገ ልታቀርቡ ትችላላችሁ ማለት ነው። ይህ ራሴ ሲጠቀመው የነበረው ወይም ከሌሎች ክላስሜቶች ጋር ስናደርግ የነበረውን ነገር ነው የምነግራችሁ ማለት ነው። በጣም ኢምፖርታንት እና በጣም ወሳኝ የሆነ ነገር ነው። ማንም የሚያግዛችሁ ወይም አብሯችሁ የሚሰራ ሰው ካልተገኘ ደግሞ አሁን ዘመኑ ጥሩ ነው። በእጆቻችሁ ባሉ ስልኮች ራሳችሁን እየቀረጻችሁ ቪዲዮ ሪከርድ እያደረጋችሁ ፕሬዘንት ልታደርጉ ትችላላችሁ። ፋይናሊ ደግሞ ራሳችሁን በራሳችሁ ትገመግማላችሁ ማለት ነው። ጠንካራ ጎኖቼ ምንድናቸው? ደካማ ጎኖቼ ምንድናቸው? እንዴት አድርጌ ነው ደካማ ጎኖቼን ማሻሻል ያለብኝ? ድምጼ ይሰማል ወይ? አቋሜ ምን ይመስላል? ነገሮችን የማስረዳበት መንገድ ምን ይመስላል? የሚለውን ነገር ፎከስ አድርጎ ማስተካከል ይቻላል ማለት ነውና በዚህ ደረጃ ተዘጋጅታችሁ የምትገቡ ከሆነ
ምንም የሚያስፈራችሁ ነገር የለም። ሌላው ተማሪዎች እንዲፈሩ የሚያደርጋቸው ነገር ኤክስፖዠር ወይም ኤክስፒሪየንስ ማጣት ነው። ፕሬዘንቴሽን ባይ ዘ ዌይ ራሱን የቻለ ስኪል ነው እንጂ ናቹራል ታሌንት አይደለም። ሰዎች በተፈጥሮ ፕሬዘንት ማድረግ የሚችሉ ወይም ጥሩ ፕሬዘንት ማድረግ የሚችሉ ሆነው አይፈጠሩም። ነገር ግን ከሚያዩት ነገር ከሚማሩት ነገር ነው ወይም ኤክስፒሪየንስ ከሚያደርጉት ነገር ተነስተው ነው ጥሩ ፕሬዘንተር ሊሆኑ የሚችሉት። ስለዚህ በተፈጥሮ ነገሮችን የመግለጽ አቅም ያለው ሰው ሊኖር ይችላል ወይም ደግሞ ይሄ አንድ ቤተሪቱ የሚባል አይነት ሰው ሊኖር ይችላል። ነገር ግን ያ ጥሩ ፕሬዘንተር እንዲሆን አያደርገውም። የብዙ ነገሮች ድምር ውጤት ስለሆነ ማለት ነው። እናንተም ምንም አይነት ፕሬዘንቴሽን ከዚህ በፊት አካሄዳችሁ ማታውቁ ከሆነ መፍራት ኤክስፔክትድ ነው። የልብ ምታችሁ ሊጨምር ይችላል፣ ሊያልባችሁ ይችላል፣ ልትንቀጠቀጡ ትችላላችሁ፣ የምትናገሩት ሊጠፋባችሁ ይችላል። this is common። ታዲያ ይሄን ነገር እንዴት ነው መፍታት የሚቻለው የሚለው ነገር ኢምፖርታንት ነው። ኤክስፒሪየንስ ከየትም ሊመጣ አይችልም፣ ከመለማመድ ነው ሊመጣ የሚችለው። በትናንሽ ግሩፖች ላይ ነገሮችን ከማቅረብ ነው ሊጀምር የሚችለው። necessarily አካዳሚክ ብቻ ላይ ሆኑ ይችላሉ። አካዳሚክ ያልሆኑ ነገሮች ውስጥ ራሱ ገብታችሁ የምትሳተፉ ከሆነ ክለቦች ላይ ሊሆን ይችላል። ግቢ ውስጥ የተለያዩ ክለቦች አሉ። እዛ ላይ ገብታችሁ ተሳትፋችሁ የሆኑ ነገሮችን የምታቀርቡ ከሆነ ስነ ጽሁፍ ላይ ወይም ደግሞ ሌሎች ያው ታለንታችሁ በሚፈቅደው መሰረት የተለያዩ ግሩፖች ውስጥ ገብታችሁ ፕሬዘንት የማድረግ የመናገር ተነስቶ በሰዎች ፊት የመቆም ነገር የምታሳድጉ ከሆነ በቀላሉ ማቅረብ ትችላላችሁ። አስታውሳለሁ እኔ በእምነት ቤት እኔ በሚከተለው ሃይማኖት ውስጥ ባለኝ ተሳትፎ ምን ያክል ተጠቃሚ እንደሆንኩኝ ማለት ነው። በሰዎች ፊት መቆምን እንዳልፈራ አድርጎኛል። 1000 ሰውም ቆመ 1 ሰውም ቆመ ለኔ ተመሳሳይ ነው። አይን የመፍራት ነገር እንዳይኖር ሆኗል። ምክንያቱም ከልጅነት ጀምሬ እንደዛ አይነት ነገሮች ውስጥ ስሳተፍ ስለቆየሁኝ ማለት ነው። እናንተም በየእምነቶቻችሁ ባላችሁበት ቦታ ትናንሽ ግሩፖች ላይ እየተሳተፋችሁ ተነስታችሁ የመናገር ነገር የሰዎችን ፊት ወይም አይን የመጋፈጥ ነገር ካሳደጋችሁ ዛሬ ላይ የአካዳሚክ ነገሩን ፕሬዘንት በምታደርጉበት ጊዜ ምንም የምትፈሩት ነገር አይኖርም ማለት ነው። ይሄን በእርግጠኝነት ነው የምነግራችሁ፣ በጣም የሚሰራ ነገር ስለሆነ ማለት ነው። እራሳችሁ ግሩፕ ክሬት ማድረግ መቻል አለባችሁ። ቅድም እንዳልነው ክላስሜቶቻችሁ ሊሆኑ ይችላሉ፣ ሃይማኖት አካባቢ ያሉ ሰዎች ሊሆኑ ይችላሉ፣ ወይም ደግሞ ሌሎች ሴኩላር የሆኑ ነገሮች ውስጥ ሊሆን ይችላል። እዛ ውስጥ እየተሳተፋችሁ ኤክስፒሪየንሶቻችሁን ቢልድ ማድረግ ይኖርባችኋል ማለት ነው። አምስተኛው ተማሪዎች እንዲፈሩ የሚያደርጋቸው ነገር የቋንቋ ችግር ነው። በሀገራችን ባለው የማስተማሪያ ሚዲያ እንግሊዝኛ ነው አይደለ? ለምሳሌ እንግሊዝኛን የማታውቁ ከሆነ ወይም ደግሞ how to pronounce የማታውቁ ከሆነ ቮካቡላሪዎችን የማታውቁ ከሆነ ነገሮችን በእንግሊዝኛ መግለጽ ነገር ላይ ደካማ ከሆናችሁ ፍርሃቱ ያን ተከትሎ ሊመጣ ይችላል። በዚህ ማንም ሊፈርድባችሁ አይችልም። አፋችሁን የፈታችሁበት ቋንቋ አይደለም፣ በመማር ብቻ ነው ሊመጣ የሚችለው። ስለዚህ ራሳችሁን በማስተማር በተለያዩ መንገዶች ይህን ነገር ማሻሻል ትችላላችሁ ማለት ነው። እንግሊዝኛ ቋንቋን ማወቅ አለባችሁ ሲባል የግድ ኤቭሪቲንግ ማወቅ የፖለቲካ ቋንቋ ማወቅ አለባችሁ ወይም ደግሞ ሃይማኖት ላይ አፕላይድ የሚሆን ቋንቋ ማወቅ አለባችሁ ምናምን አይደለም። ነገር ግን ለሳብጀክት ማተራችሁ የሚሆን ወይም ደግሞ ለዛ ፕሬዘንት ለምታደርጉት ነገር ሊያገለግላችሁ የሚችሉ ቮካቡላሪዎችን ፕሮናንሴሽኖችን መለማመድ እጅግ ጠቃሚ ይሆናል ማለት ነው። ከቻላችሁ አጫጭር ኮርሶችን የሚሰጡ አካላት ጋር ወይም ድርጅቶች ጋር በመቅረብ መለማመድ ትችላላችሁ ማለት ነው። የ1 ወር ስልጠና የሚሰጡ አሉ፣ የ3 ወር ስልጠና የሚሰጡ አሉ። ወደፊት ፕሬዘንት እንደምታደርጉ እርግጠኞች ከሆናችሁ ወይም ደግሞ ለምሳሌ ቴሲስ ከሆነ ኦልሬዲ ፕሬዘንት እንደምታደርጉ ዲፌንድ እንደምታደርጉ የታወቀ ነገር ስለሆነ አስቀድማችሁ የቋንቋ ትምህርት ቤቶች በመሄድ መለማመድ ያስፈልጋቸዋል ወይም መሰልጠን ያስፈልጋቸዋል። ነገር ግን መሰልጠን ብቻውን በቂ አይደለም፣ ኤክሰርሳይዝ ማድረግ ያስፈልጋል። ያን ቋንቋ ከሌሎች ሰዎች ጋር እየተነጋገራችሁ ካልተለማመዳችሁት ቁጭ ብላችሁ ብዙ ሺህ ቮካቡላሪዎችን ስለተለማመዳችሁ መናገር ትችላላችሁ ማለት አይደለም። ብዙ ቮካቡላሪ ከመያዝ ትንሽ ቮካቡላሪ አውጥቶ መናገር መቻል በጣም ትልቅ ነገር ነው። ይህን ለማድረግ ሲምፕሊ ከጓደኞቻችሁ ጋር ልታደርጉ ትችላላችሁ። እኔ አስታውሳለሁ ሃይስኩል ተማሪ እያለን ከጓደኞቼ ጋር በጋራ ነው ተከራይተን የምንኖረውና እዛ ማክሰኞ ኦልዌይስ እንግሊሽ ዴይ ነው። ሁሉ ጊዜ ማክሰኞ ምንም ነገር ቢሆን በእንግሊዝኛ ነው የምንናገረው። ያ እንግሊዝኛ በጣም የተሰባበረ ነው። አሁን ላይ ተመልሰን የምንሰማው ቢሆን ተቀርጾ ቢቀመጥ የምናፍርበት አይነት ሊሆን ይችላል። ነገር ግን ያን ጊዜ በጣም ጠቅሞን ያለፈ ነገር ነው። ለምሳሌ በአማርኛ ወይም በራሳችን ቋንቋ አፋችንን በፈታንበት ቋንቋ ብንናገር የሚመልስ ሰው የለም። እና አሁን የሆነ ነገር ስጠኝ ብዬ በአማርኛ ወይም ደግሞ በሲዳምኛ እኔ በምናገረው ቋንቋ ብነግራቸው አይመልሱልኝም፣ እያወቁ ዝም ይሉኛል። ምክንያቱም ኢለቱ የእንግሊዝኛ ኢለት ስለሆነ ማለት ነው። በዚህ መንገድ ለመለማመድ ሞክረናል። ይህ ብቻ አይደለም። ጓደኞቼ በሌሉ ጊዜ ለምሳሌ ግቢ ተማሪ እያለሁ ሐሮማያ ዩኒቨርሲቲ የመጀመሪያ ዲግሪ እየተማርኩ በነበረ ጊዜ ብቻን ለግድግዳ አውራ ነበር። በቃ ግድግዳውን ሰው አድርገ በማሰብ ወይም ደግሞ ጫካ ሄዳችሁ ዛፎቹን ሰዎች አድርጋችሁ አስባችሁ ኮንቨርስ ታደርጋላችሁ፣ ትነጋገራላችሁ። ከዶርሚተሪ ተነስቼ እስከ ቤተክርስቲያን ድረስ በሚሄድበት ጊዜ መንገድ ላይ የሆነ ቶፒክ ፈጥሬ እያወራው ይሄዳል።
ስለ ኤችአይቪ ላወራ ይችላሉ፣ ስለ ኢኮኖሚ ጉዳይ ሊሆን ይችላል፣ ፖለቲካል ኢሹ ሊሆን ይችላል። ሲሪየስ ሆናችሁ ለትልቅ ጉባኤ ለኮንፈረንስ እንደምታወሩ የሆናችሁ እያስረዳችሁ ምናምን ትሄዳላችሁ። በዚህ ጊዜ የያዛችሁትን ቮካቡለሪ በከማንበብ ልታገኙ ትችላላችሁ። ያን ቮካቡለሪ ግን ኤክሰርሳይዝ አድርጎ ከአእምሮአችን ወደ አፋችን መምጣት እንዲችል የምናደርገው በኤክሰርሳይዝ ብቻ ነው ማለት ነው። ስለዚህ ሰው ከተለማመደ ቢያንስ መግባባት ይችላል። አሁን ቪዲዮ የምሰራላችሁ ቋንቋ ራሱ ተምሬ ያገኘሁት ነው እንጂ አፍ የፈታሁበት ቋንቋ አይደለም። ሰው በመለማመድ የላንጉዌጅ ቤሪየሩን መፍታት እንችላለን ማለት ነው። ሌላው የፕሬዘንቴሽን ሩም ውስጥ እንድንፈራ የሚያደርገን ራሽ ማድረግ ነው። የታይም ያልቅብንና በዛ አጭር ጊዜ ውስጥ እንዴት እንደምናቀርብ ግራ ስለሚገባን፣ እንዴት ስላይዶቻችንን ከበር ማድረግ እንደምንችል ግራ ስለሚገባን ወደ ፍርሃት ውስጥ ልንገባ እንችላለን፣ ልንርበተበት እንችላለን። ይህ ነገር እንዳይፈጠር ምን ማድረግ አለብን የሚለውን ሲምፕሊ ለማስረዳት ያክል አስቀድመን መለማመድ ብቻ ነው። ለዚህም መፍትሄው ነገሮች እርስ በርስ የተያያዙ ናቸው። ጥሩ ኖሌጅ ካለን በአግባቡ ተዘጋጅተን እዛ ፕሬዘንቴሽን ሩም ውስጥ ከተገኘን ታይማችንንም በአግባቡ የመጠቀም እድላችን በጣም እየጨመረ ይመጣል ማለት ነው። ስለዚህ አስቀድመን ፕሬዘንት በምናደርግበት ጊዜ ቅድም እንዳልኩት ቪዲዮ ሪከርድ በማድረግ ሊሆን ይችላል። ታይም በመያዝ ለምሳሌ 20 ደቂቃ የሚፈቀድ ከሆነ 20 ደቂቃውን ካውንት ዳውን እንዲያደርግ ስልኬ ላይ ሞልቼ ምን ያክል ስላይዶችን ከቨር ማድረግ ችያለሁ ብዬ በአግባቡ ከቨር እያደረግኩ ካልሆነ አላስፈላጊ የሆኑ ስላይዶችን በመቀነስ ሊሆን ይችላል፣ ያሉትን ኤዲት በማድረግ ሊሆን ይችላል። ወይም ደግሞ በደንብ ተዘጋጅቼበት ስላይድ እያነበብኩ ማጠፋውን ጊዜ በመቀነስ ኦራሊ የሆነ ነገር በመናገር ብቻ ማሳልፈውን አይነት ነገር እነሱን ነገሮች እያሰብኩ መዘጋጀት እችላለሁ ማለት ነው። ሶ አስቀድማችሁ በመለማመድ ብቻ ነው ይሄን ነገር መፍታት የምትችሉት። በመለማመድ ኢምፖርታንት የሆኑ ፖይንቶቻችሁን ላይ ጊዜ በማጥፋት ሶልቭ ልታደርጉ ትችላላችሁ ማለት ነው። ለምሳሌ ኢንትሮዳክሽን ላይ አላግባብ ጊዜ ከማጥፋት ይልቅ ሪሰርች ጋፑ ላይ ፎከስ አድርገን ኦብጀክቲቮቻችንን ፕሬዘንት አድርገን ከዛ ሜቶዶሎጂውን ያገኘነውን ውጤት እና ኮንክሉዥኑ ላይ ፎከስ በምናደርግበት ጊዜ የት ቦታ ምን ያክል ጊዜ ማጥፋት እንዳለብን በቀላሉ አንደርስታንድ ማድረግ እንችላለን ማለት ነው። ይህን ማናደርግ ከሆነና ለአስፈላጊ ነገሮች ላይ ጊዜ የምናጠፋ ከሆነ በጣም ኢምፖርታንት የሆኑ ነገሮች ላይ ደግሞ ጊዜ ያንሰናል። ያን ጊዜ ራሽ አድርጉ እያሉ ሰዓት እየነገሩ ምናምን በሚያስጠነቅቁን ጊዜ እኛም ውጥረት ውስጥ እንገባለን። ከዛ የምንናገረው ነገር ሊጠፋ ይችላል፣ ፍርሃት ሊመጣ ይችላል። አስቀድሞ ጥንቃቄ ማድረግና መዘጋጀት ያስፈልጋል ማለት ነው። ሌላው ተማሪዎች እንዲፈሩ የሚያደርጋቸው ኢምፖርታንት ነገር ጥያቄ መፍራት ነው። ጥያቄ ይፈራሉ፣ መጠየቅ አይፈልጉም። በቃ ጨርሳቸዋል ቻው ሂዱ ቢባሉ ደስ ይላቸዋል። ነገር ግን እንደዛ አይደለም። እንግዲህ አሳይመንትም ቢሆን ቴሲስም ቢሆን ፕሬዘንት በምናደርግበት ጊዜ ዲስከሽን ታይም ይኖራል። እንጠየቃለን፣ እንመልሳለን። ይሄን ስቴፕ መዝለል አንችልም። ስለዚህ ምንድነው ማድረግ ያለብን? መጋፈጥ ያስፈልገናል ማለት ነው። ማምለጥ የማንችል ከሆነ ያለው አማራጭ መጋፈጥ ነው አይደለ? ስለዚህ ለመጋፈጥ ደግሞ ምንድነው የሚያስፈልገው ከተባለ መዘጋጀት ነው። ቅድም እንዳልኳችሁ ነገሮች እርስ በርሳቸው የተሳሰሩ ናቸው። ነገሮችን አንደርስታንድ ማድረግ፣ መዘጋጀት፣ እነዚህ የማይቀሩ ነገሮች ናቸው። በመዘጋጀት ጥያቄዎችን አስቀድሞ አንቲሲፔት አድርጎ ለነዛ ጥያቄዎች ዝግጅት በማድረግ ብቻ ልንፈታው የምንችለው ነገር ነው። ሰዎች ጥያቄ በሚጠይቁበት ጊዜ ጠልፎ ሊጥሉን ነው ምናምን እያሉ ከማሰብ ይልቅ ነገርየውን ጀኒንሊ አንደርስታንድ አድርጎ ምላሽ ለመስጠት መሞከር ያስፈልጋል ማለት ነው። ሌላ ሁሉም ተማሪዎችም ባይሆኑ አንዳንድ ተማሪዎች ችግር ውስጥ የሚገቡበት ምክንያት ፐርፌክሽኒዝም ነው። ፐርፌክት መሆን ይፈልጋሉ፣ ነገሮች ላይ በጣም ፍጹም መሆን ይፈልጋሉ። ነገር ግን ይህ ፍጹም መሆን ፕራክቲካሊ የሚቻል ነገር አይደለም። ማንም ሰው ስህተት ይሰራል። የሆነ ስህተት ይሰራላችሁ። የስህተቱ መጠን አይነት ሊለያይ ይችላል። ነገር ግን ስህተት ይሰራል ሁሉም ሰው። ያን ስህተት ሰርተን እሱን ስህተት ደጋግመን እያሰላሰልን የምንጨነቅ ከሆነ ቀጥሎ ያለው ነገር ላይም ስህተት የመስራት እድላችን በጣም እየጨመረ ነው የሚሄደው። ስለዚህ ስህተታችን ስሞል ኤረሮችን፣ ስሞል ሚስቴኮችን ሲምፕሊ እለፏቸው። ምንም ችግር የለውም። ማንም እንደዛ ይሰራል። ኮመን ነው። ስለዚህ ስትናገሩ ስህተትን ልትናገሩ ትችላላችሁ። አፋችሁ በትክክል ፕሮናውንስ ላይ ያደርግ ይችላል። የሆነ ችግር ሊያጋጥም ይችላል። እነሱን ነገሮች ሲምፕሊ ማለፍ ይኖርባቸዋል። ማንም ሰው ፐርፌክት እንዳልሆነ ማሰብ አለባችሁ። ፐርፌክት መሆን ካለም ልትሆኑ የምትችሉት በፕራክቲስ ውስጥ ነው፣ በኤክስፒሪየንስ ውስጥ ነው እንጂ ዛሬ ላይ ተነስቶ ፐርፌክትሊ ነገሮችን መከወን የሚችል ሰው እንደሌለ ማወቅ ያስፈልጋቸዋል ማለት ነው። ስለዚህ ፕሬዘንት በምታደርጉበት ጊዜ የሆነ ችግር ቢከሰት ለራሳችሁ ይቅርታ አድርጋችሁ እለፉ። ምንም ችግር የለም። ከዚህ ጋር ተያይዞ አንድ ችግር ሊፈጥር የሚችለው ሌላኛው ነገር ራሳችሁን ከሰዎች ጋር ኮምፔር ማድረግ ነው። ወይም ጥሩ ፐርፎርም ያደርጋሉ ብላችሁ ከሚታስቧቸው ሰዎች ጋር ኮምፔር ማድረግ በጣም አደገኛ ነገር ነው። በዚህ ጊዜ እናንተ ፐርፎርማንሳችሁን ቫልዩ እንዳትሰጡት፣ እኔም እኮ አቀርባለሁ፣ እኔም እኮ ጎበዝ ነኝ እንዳትሉ የሚያደርጋችሁ ነገር ይሆናል ማለት ነው። ሃይስኩል ተማሪ ያለው ያጋጠመኝን ነገር እንደ ኤግዛምፕል ላንሳላችሁ። አንድ የእንግሊዝኛ መምህራችን ሳይመን ሰጥቶን ፕሬዘንት እንድናደርግ ጠየቀን። ከ15 ነው የሚያዘው ፕሬዘንቴሽኑ።
አንድ ተማሪ ደግሞ ነበረ ክላስሜታችን ነበረ። በጣም ጎበዝ ተማሪ ነው። ነገሮችን በቀላሉ አንደርስታንድ ማድረግ የሚችል ተማሪ ነው፣ ግን ጥሩ ፕሬዘንተር አልነበረም። እኔ ደግሞ ቅድም እንደነገርኳችሁ ቤተክርስቲያን አካባቢ ባለኝ እንቅስቃሴ በሱ ተጽዕኖ ሊሆን ይችላል ኦር ደግሞ በሌሎች ምክንያቶች ተነስቼ ፕሬዘንት ማድረግ አልፈራም ነበር። ፐርፌክትሊ ያቀርባለሁ ማለት አይደለም፣ ነገር ግን ያለኝን ነገር ያለ ፍርሃት የማቅረብ ችግር አልነበረብኝም። ሶ ፕሬዘንት አደረግኩኝ። መምህሬ በጣም ደስ አለው። ዘን ከ15 ሰጠኝ። ከ15 ማግኘት በዛ ጊዜ ጀስት ያው ልጆችም ስለነበር በጣም ኤክሳይቲንግ ነበረ። ቅድም ያልኳችሁ ክላስሜቴ ደግሞ ከኔ በኋላ ቀጥሎ ፕሬዘንት ያደርጋል አቀርበዋል፣ ግን መምህሩ ሳቲስፋይድ ስላልነበረ ያነሰ ውጤት ይሰጠዋል። እሱ በፈተና ሲሆን እኛን የሚበልጠን ነው፣ በፕሬዘንቴሽን ሲሆን ደግሞ ዝቅ ያለ ውጤት አገኘ። በጣም ከፋው። ዘን የእረፍት ሰዓታችን ላይ መጥቶ አገኘኝና ምን ብለኝ ጥሩ ነው መላኩ ፕሬዘንቴሽን ቀንስ ብሎ ጠየቀኝ። ሲምፕሊ ማለት ነው። ለምን ብዬ ስጠይቀው አንተ ጥሩ ያቀረብክ ስለሆነ ካንተ ጋር ኮምፔር እያደረገ መምህሩ ለኛ ያነሰ ውጤት እየሰጠን ነው፣ ስለዚህ ፕሬዘንቴሽን ብትቀንስ ጥሩ ነው ምናምን ብሎ ጠየቀኝ። አስቸጋሪ ነው። እንዴት አድርጌ እንደሚቀንስም አላውቅም። እኔውስ እሺ ብዬ እሸኘሁት ላለመጨቃጨቅ። አሁን ይሄ ራሱን ከሌላ ሰው ጋር ኮምፔር እያደረገ ለሚጨነቅ ሰው ቤስት ኤግዛምፕል ይመስለኛል። እናንተ ጥሩ ፐርፎርም የሚያደርጉ ሰዎች ሊኖሩ ይችላሉ። በሆነ አጋጣሚ ኤክስፒሪየንስ የነበራቸው ጥሩ ማቅረብ የሚችሉ ሰዎች ሊኖሩ ይችላሉ። ራሳችሁን ከነርሱ ጋር ኮምፔር ማድረግ በፍጹም የለባችሁም። ራሳችሁን ከራሳችሁ ጋር ነው ኮምፔር ማድረግ። ትናንት እንዴት ነበር ሳቀርብ ነበረው፣ ዛሬስ እንዴት ነኝ፣ መሻሻል ይታይብኛል ወይ የሚለው ላይ ነው ፎከስ ማድረግ የሚኖርብን እንጂ ራሳችንን ከሌሎች ሰዎች ጋር ኮምፔር የምናደርግ ከሆነማ መቼም እዛ ቦታ ላይ መድረስ አንችልም። ምክንያቱም ኦልሬዲ ሳምዋን ሳምዌር እንደሚቀድመን ወይም እንደሚበልጠን የታወቀ ስለሆነ ማለት ነው። ራሳችሁ ላይ ፎከስ አድርጋችሁ መስራት ይኖርባችኋል። ራሳችሁን ከማንም ጋር ኮምፔር ማድረግ የለባችሁም። ነገር ግን ትናንሽ ፕሮግሬሶችን በራሳችሁ ላይ የምታዩቸውን ፕሮግሬሶች ሴሌብሬት እያደረጋችሁ ብትቀጥሉ የተሻለ ይሆናል ማለት ነው። ይልቅ ከሰዎች ጋር ኮምፔር ከማድረግ ኮላቦሬት ማድረግ የተሻለ ነው። ከክላስሜቶቻችሁ ጋር ኮምፔር ከሚታደርጉ ኮላቦሬት ቢታደርጉ በጣም ትጠቀማላችሁ። ኮላቦሬት ከምናደርግባቸው ነገሮች መካከል አንዱ ቅድም ያነሳነው ነው። በዶርሚተሪ ውስጥ በተከራይተን በምንኖርበት አካባቢ ሊሆን ይችላል፣ ወይ ደግሞ በመኖሪያ አካባቢያችን ኮላቦሬት ብናደርግ አንዱ ሌላውን እየገመገመ ፕሬዘንት እያደረጋችሁ እየተለማመዳችሁ ብትሄዱ ኮላቦሬት ያደረጋችሁ ማለት ነውና ኮምፔር ማድረግ ብዙም ጠቃሚ አይደለም። ውድድር ውስጥ መግባት ብዙም አይጠቅመንም። መተባበር ግን ይጠቅመናል። አብረን እንድናድግ ያግዘናል። ሌላውና በተደጋጋሚ የሚያጋጥመን ለፍርሃት ወይም ደግሞ ለመርበትበት የሚጋብዘን ነገር ምንድነው ቢባል ኤንቫይሮንመንታችን ነው። እዛ ፕሬዘንት በምናደርግበት ሩም ውስጥ የሚያጋጥመን ኤንቫይሮንመንታል ኢሹ ሊሆን ይችላል፣ ወይም ደግሞ ቴክኒካል ኢሹ ሊሆን ይችላል። ኤንቫይሮንመንታል ኢሹ ስንል ፕሬዘንት የምናደርግበት ክላስ ሩም ምን ይመስላል፣ ወንበሮቹ ምን አይነት ናቸው፣ የምንቆምበት ቦታ እንዴት ነው፣ እነዚህ ነገሮች ምቹ ናቸው ወይ የሚለው ነገር ሲሆን፣ ቴክኒካል ነገር የምንለው ደግሞ ለምሳሌ ፓወርፖይንት በመጠቀም ፕሮጀክተር ላይ ፕሬዘንት የምናደርግ ከሆነ እነዛ ነገሮች ላይሰሩ ይችላሉ። ኮምፒውተራችን ኦል ኦፍ ዘ ሰደን ትናንት ሲሰራ የነበረ ኮምፒውተር አሁን ላይ ተነስቶ ማይከፍት ሊሆን ይችላል። የያዝነው ፋይል በቫይረስ ሊጠቃ ይችላል። እንደዚህ አይነት ችግሮች ሊያጋጥሙ ይችላሉ። በጣም ኮመን ናቸው። ስለዚህ እነዚህን ነገሮች አስቀድመን ተዘጋጅተን ለመፍታት መሞከር ያስፈልጋል ማለት ነው። አንደኛው ነገር ምንድነው? ሩሙን አክሰስ ማድረግ የምንችል ከሆነ በዋዜማው ሄደን ፕሬዘንት ከማድረጋችን በፊት በዋዜማው ሊሆን ይችላል፣ ኦር ደግሞ ኤርሊ ጠዋት ሄደን ሊሆን ይችላል። አስቀድመን በመግባት ሩሙን በደንብ አንደርስታንድ ማድረግ ያስፈልጋል። የምንቆምበት ቦታ፣ የምንቀሳቀስበት ቦታ፣ ኦዲየንሶቻችን የት አንግል ላይ ይቀመጣሉ የሚለውን ነገር በደንብ አንደርስታንድ ማድረግ ያስፈልጋል እንጂ ሮጠን እንደገባን ቆመን ፕሬዘንት የምናደርግ ከሆነ ኤንቫይሮንመንቱን ፋሚሊያር ላይሆን ይችላል ማለት ነው። ሁለተኛው ቴክኒካል ኢሹ በተመለከተ ኮምፒውተሮቻችሁ በስነ ስርዓት እየሰሩ ነው ወይ? ፋይላችሁ ይከፍታል ወይ? አሁን የያዛችሁት ፋይል ቢሰረቅ ወይም ደግሞ በቫይረስ ቢጠቃ ሌላ አማራጭ ይዛችኋል ወይ? ባካፕ ይዛችኋል ወይ? ባካፕ የምትይዙባቸው የተለያዩ አማራጮች ይኖሯቸዋል። ክላውድ ሲስተሞች ላይ ልታስቀምጡ ትችላላችሁ። በፍላሽ ልትይዙ ትችላላችሁ። ፕሪንት አድርጋችሁ ልትይዙ ትችላላችሁ። ወደ ራሳችሁ ኢሜል ልካችሁ ወደ ቴሌግራማችሁ ልካችሁ ልትይዙ ትችላላችሁ። እና እነዚህን ባካፖች ይዛችኋል ወይ? እና እነዚህን ነገሮች አንደርስታንድ በማድረግ አስቀድሞ በመዘጋጀት በነገሮች መበለሻሸት ምክንያት ሊመጣ የሚችለውን ፍርሃት ልናስወግድ እንችላለን ማለት ነው። በቀጣይ ፕሬዘንት በምታደርጉበት ጊዜ ነርቨስ መሆን፣ መፍራት ምናምን የሚያጋጥማችሁ ከሆነ መናገርን ወይም ስፒኪንግ አይደለም እየፈራችሁ ያላችሁት። ሰዎች ምን ይሉኛል የሚለውን ጃጅመንት ነው እየፈራችሁ ያላችሁት፣ ወይም ደግሞ እርግጠኝነት ነው የሌላችሁ። በምታቀርቡት ነገር እርግጠኛ መሆን አልቻላችሁም።
እነዚህ ነገሮች ደግሞ መፈታት የሚችሉ ነገሮች ናቸው። ከላይ ባቀረብናቸው የመፍትሄ ሐሳቦች እነዚህን ነገሮች በማስወገድ በአግባቡ በመዘጋጀት የምትሰሩትን ስራ በአግባቡ ለይታችሁ በማወቅ አሪፍ በመዘጋጀት ልታስወግዱ የምትችሏቸው ነገሮች ናቸው ለማለት እወዳለሁ። ይህ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ላይክ ማድረግና ፕሬዘንት ለማድረግ የተዘጋጀ ላለው ጓደኞቻችሁ ሼር ማድረግ እንዳትረሱ። አዳዲስ የሆናችሁ ሰዎች ደግሞ ቻናሌን ሰብስክራይብ በማድረግ እንደዚህ አይነት ጠቃሚ ቲፖችን በማቀርብበት ጊዜ ወይም አፕሎድ በማደርግበት ጊዜ ፍጥነው ወደ እናንተ እንዲደርሱ ልታደርጉ ትችላላችሁ። መልካም ጊዜ በያላችሁበት።